ሰላም ተመልካቾች እንደምቆያችሁ እንግዲህ ዛሬ ይዤላችሁ የመጣው የስኳር በሽታን በተመለከተ ይሆናል። የስኳር በሽታ ምንድነው? የስኳር በሽታ እንዴት ይከሰታል? የስኳር በሽታ አይነቶች፣ የስኳር በሽታ ምልክቶች፣ የስኳር በሽታ እንዴት መከላከል ይቻላል እና የስኳር በሽታ መጨረሻ ላይ ሊያስከትለው የሚችል የጤናን ጉዳት ይሆናል። ቪዲዮውን እስከ መጨረሻው ተመልከቱት። እንግዲህ የስኳር በሽታ እድሜ ልክ አብሮ የሚቆይ ሲሆን በዓለም ዙሪያ በየዓመቱ ከ1 ሚሊዮን በላይ ሰዎችን ለሞት የሚዳርግ ከባድ ህመም ነው። ይህም እንደ የልብ ድካምን፣ ስትሮክን፣ አይነ ስውርነትን፣ የኩላሊት ስራ ማቆምን ሲያስከስት እና ከወገብ በታች ያለውን የሰውነት ክፍል ላይም ከባድ ጉዳት ሊያስከትል ይችላል። በመላው ዓለም በበሽታው የሚጠቁ ሰዎች ቁጥር እየጨመረ ነው። እንደ የተባበሩት መንግስታት ገለጻ ከሆነ ባለፉት 40 ዓመታት የታማሚዎች ቁጥር በ4 እጥፍ ጨምሮ አሁን 422 ሚሊዮን ሰዎች በበሽታው ይሰቃያሉ ማለት ነው። የስኳር ህመም ምንም እንኳ አደገኛ ቢሆንም በሽታው ካለባቸው ሰዎች መካከል ገሚስ የሚሆኑት የጤና እክሉ እንዳለባቸው እንኳ አያውቁም። ነገር ግን የህይወት ዘይቤን በመቀየር ለዚህ አደገኛ ህመም የመጋለጥ እድልን መቀነስ እንደሚቻል እንግዲህ በተለያየ ጊዜ የሚወጡ ጥናቶች ያሳያሉ። የስኳር በሽታን እንዴት ይከሰታል? ስንመገብ ሰውነታችንን ካርቦሃይድሬቶችን ወደ ስኳር ወይም ግልኮስ ይቀይራል። በቆሽት ውስጥ የሚመረተውን ኢንሱሊን የተባለው የሆርሞን የሰውነታችን ህዋሳት ኃይል ለማመንጨት ስኳር እንዲይዙ ትዕዛዝ ይሰጣል። ኢንሱሊን ሳይመረት ሲቀር ወይም በአግባቡ ሳይሰራ ሲቀር እና ስኳር በደማችን ውስጥ ሲከማች የስኳር በሽታ ይከሰታል ማለት ነው። እንግዲህ ኢንሱሊን የሚባለው ግሉኮስን ወደ ግላይኮጅን የሚቀይር ሴሎች በአግባቡ በደም ውስጥ ያለውን የስኳር መጠን እንዲጠቀሙ የሚያደርግ ነው ማለት ነው ኢንሱሊን የሚባለው። የስኳር በሽታ አይነቶች እንግዲህ ሁለት አይነት የስኳር በሽታ አይነቶች አሉ። ይህ ታይፕ 1 ዲያቤተስ ማሊተስ እና ታይፕ 2 ዲያቤቲክ ማሊተስ የሚባሉ ወይም አይነት 1 የስኳር በሽታና አይነት 2 የስኳር በሽታ የሚባሉ ማለት ነው። እንግዲህ አይነት 1 የስኳር በሽታ የሚባለው የሚከሰተው ብዙውን ጊዜ ይሄ ኢንሱሊን የሚባለው ግሉኮስን ወደ ግላይኮጅን የሚቀይረው ሳይመረት ሲቀር የሚፈጠር የስኳር አይነት ነው ማለት ነው። ታይፕ 2 የሚባለው ደግሞ በቂ የሆነ ኢንሱሊን አለ፣ ነገር ግን ያ ኢንሱሊን ፋንክሽናል ያልሆነ ወይም ግሉኮስን ወደ ግላይኮጅን ሊቀይር የማይችል ወይም ይሄ ኢንሱሊን ሬዚስታንስ የሚባለው አይነት ነው ማለት ነው። ስለዚህ ታይፕ 1 ወይም አይነት 1 የስኳር የሚባለው የስኳር በሽታ ቆሽት ኢንሱሊን ማምረት አቁሞ ግሉኮስ በደም ቧንቧ ውስጥ ይከማቻል። እንግዲህ ይህ ምክንያቱ ባይታወቅም በዘር እንደሚተላለፍ ወይም በቆሽት ውስጥ ኢንሱሊን የሚያመርቱ ሴሎች በኢንፌክሽን ሲጠቁም ሊሆን ይችላል። የስኳር በሽታ ካለባቸው አጠቃላይ ሰዎች መካከል 10% የሚሆኑት አይነት 1 የሚባለው የስኳር በሽታ አለባቸው ማለት ነው። አይነት 2 ወይም ታይፕ 2 ዲያቤቲክ ማሊተስ የሚባለው የስኳር በሽታ ደግሞ ቆሽት በቂ የሆነ ኢንሱሊን ያው አለ፣ ነገር ግን ያ የተመረተው ኢንሱሊን እንዳልኳችሁ በአግባቡ ስራ የሚሰራ አይደለም። አይነት 2 የስኳር በሽታ ብዙ ጊዜ የሚያጠቃው በመካከለኛ እድሜ ክልል ውስጥ እና እድሜያቸው የገፋ ሰዎችን ነው። ከልክ ባለፈው ውፍረት፣ ብዙ እንቅስቃሴ በማያደርጉ ወጣቶች እንዲሁም በተለያዩ የዓለማችን ክፍሎች በሚገኙ በተለይ በደቡብ እስያ በሚገኙ የተወሰኑ ዘሮች ላይ ይከሰታል ማለት ነው። ሌላው ደግሞ ይሄ ከእርግዝና ጋር ተያይዞ የሚከሰትም የስኳር በሽታ አለ። አንዳንድ ነፍሰ ጡር ሴቶችም ከእርግዝና ጋር የሚመጣ የስኳር ህመም ሊያጋጥማቸው ይችላል። ይህ የሚሆነው ሰውነት ለእናትና ጽንስ በቂ የሆነ ኢንሱሊን ማምረት ሲያቅተው የሚከሰት ነው። የተለያዩ ጥናቶች እንደሚጠቁሙት ከሆነ ከ6 እስከ 16% የሚሆኑ ሴቶች ከእርግዝና ጋር የሚመጣ የስኳር ህመም ሊያጋጥማቸው ይችላል። በሽታው ወደ አይነት 2 እንዳይቀየር ነፍሰ ጡር እናቶች የስኳር መጠናቸውን በአመጋገባቸው ማስተካከል፣ አካላዊ እንቅስቃሴ ማድረግና ኢንሱሊን መውሰድ ሊኖርባቸው ይችላል። ከዚህ ውጭ ሰዎች ለስኳር በሽታ ተጋላጭ መሆናቸውን በምርመራ ሊያውቁ ይችላሉ። በሰውነት ውስጥ ከፍ ያለ የግሉኮስ መጠን ያው እንግዲህ ወደ ስኳር በሽታ ሊያመራ ይችላል ማለት ነው። እንግዲህ የስኳር በሽታ ምልክቶች ምንድን ናቸው? ስኳር በሽታ ምልክቶች የምንላቸው ብዙ ጊዜ ከፍተኛ የድካም ስሜት መኖር፣ የማያቋርጥ የውሃ ጥም እና ከተለመደው ውጭ በተደጋጋሚ መሽናት
በስፋት የሚስተዋሉ የስኳር በሽታ ምልክቶች ናቸው። እንግዲህ ሌሎች ምልክቶች አሉ፣ ነገር ግን እነዚህ አብዛኛው የስኳር ታካሚ ላይ የሚታዩ የህመም ምልክቶች ናቸው። የሰውነት ክብደት መቀነስ፣ በተደጋጋሚ የሚከሰት የሰውነት ቁስለት፣ ብዥ ያለ እይታ እንዲሁም ቀላል የሰውነት መቁሰልና ቶሎ አለመዳን ሌሎችም በብዙዎች ላይ የሚስተዋሉ ምልክቶች ናቸው። የስኳር በሽታ ምልክቶች ገና በለጋ ዕድሜ የሚስተዋል ሲሆን ከህመሙ ከባድ ነው። የታይፕ 1 የሚባለው በለጋ ዕድሜ ላይ የሚከሰቱ ሰዎች ላይ ያለው ማለት ነው። አይነት 2 ወይም ታይፕ 2 ዲያቤቲክ ሜሊተስ የሚባለው የስኳር በሽታ አይነት ከባድ ጉዳት ላይ ሊወድቁ የሚችሉት እድሜያቸው ከ40 እና ከዚያ በላይ የሆኑ በሽታው ያለባቸው እናት፣ አባት፣ ወንድም ወይም እህት ያላቸው ናቸው። በተጨማሪም ከመጠን በላይ የሰውነት ክብደት ያላቸው በደቡብ እስያ ሀገራት አካባቢ የሆኑ ቻይናውያን፣ አፍሮ ካሪቢያንና ወይም ጥቁር አፍሪካውያንም ዝርያ ያላቸው ላይ ይከሰታል ማለት ነው። ይሄ ታይፕ 2 የስኳር ህመም የምንለው እንግዲህ ይህን ካየን የስኳር አይነቶችን ካየን የስኳር በሽታንስ እንዴት መከላከል ይቻላል የሚለውን ደግሞ የምናይ ይሆናል። የስኳር በሽታ መከሰት የሚመሰረተው በዘር ወይም በአካባቢ ሁኔታዎች ላይ ነው። ይሁን እንጂ ጤናማ የአመጋገብ ስርዓትን በመከተል እና አካላዊ እንቅስቃሴ በማድረግ የስኳር መጠን መቆጣጠር ወይም ደግሞ የስኳር በሽታን መከላከል ይቻላል ማለት ነው። ስኳርን በጥራጥሬዎችና አትክልቶች በመተካት በደም ውስጥ ያለን የስኳር መጠን መቆጣጠር ይቻላል። በፋብሪካ የተቀነባበሩ ጣፋጭ ምግቦችና መጠጦችን ዳቦ፣ ፓስታን በማስወገድ መከላከል ይቻላል። ስንዴ ዱቄት፣ ሩዝ፣ ፓስታ፣ ለስላሳ መጠጦችን እንደ ከረሜላ ያሉ ጣፋጭ ለጤና ጠንቅ ከመሆናቸው በላይ ለሰውነት ጠቃሚ የሆኑት ንጥረ ነገሮችም የወጡላቸው ናቸው። ወይም እነዚህ ለሰውነት የሚያስፈልጉ ንጥረ ነገሮች በእነዚህ ውስጥ አይገኙም ማለት ነው። የስኳር በሽታን ለመከላከልና ለመቆጣጠር አትክልት፣ ፍራፍሬና ጥራጥሬዎችን መመገብ ጠቃሚ ውጤት እንዳላቸው እንግዲህ ጥናቶች ያሳያሉ። አካላዊ እንቅስቃሴ ማድረግ የስኳር መጠንን ለመቆጣጠር ጉልህ ጥቅም አለው። ስለዚህ እነዚህን በማድረግ የስኳር በሽታን መከላከል ይቻላል ማለት ነው። እንግዲህ የመጨረሻ የሚሆነው የስኳር በሽታ የሚያስከትላቸው የጤና ችግሮች ምንድናቸው የሚለው አብረን እናያለን። እንግዲህ በደም ስር ውስጥ ከፍተኛ መጠን ያለው ስኳር ወይም እንግዲህ የተከማቸ ስኳር የደም ስሮችን በከፍተኛ ሁኔታ ሊጎዳ ይችላል። ደም በሰውነት ውስጥ እንደ ልብ ካልተሸራሸረ ደም ወደሚያስፈልገው የሰውነት ክፍል ላይደርስ ይችላል። ይህ ደግሞ ለነርቭ ጉዳት ወይም ደግሞ ለዓይነ ስውርነት፣ በእግር ላይ ኢንፌክሽንም ሊፈጥር ይችላል። እንግዲህ የዓለም ጤና ድርጅት ለዓይን ስውርነት፣ ለኩላሊት ስራ ማቆም፣ ለልብ ድካም፣ ለስትሮክ እና ለሌሎችም ከባድ ጉዳቶች ዋነኛ ምክንያት የሆነው የስኳር በሽታ ሊሆን እንደሚችል በተደጋጋሚ ጊዜ በጥናቱ ያሳያል። በአውሮፓውያን በ2016 ላይ ለ1.6 ሚሊዮን ሰዎች ሞት ቀጥተኛ ምክንያት የስኳር በሽታ ነበር ማለት ነው። እንግዲህ ተመልካቾች የስኳር በሽታ በጤናችን ላይ ሊያመጣ የሚችለውን ከፍተኛ የሆነ የጤና ጠንቅ እንዴት ሊከሰት እንደሚችል፣ እንዴት መከላከል እንደሚችል፣ ስንት አይነት የስኳር ህመሞች እንዳሉ አይተናል ማለት ነው። እንግዲህ በስኳር በሽታ ህመም ዙሪያ ሀሳብ ካላችሁ፣ አስተያየት ካላችሁ፣ ጥያቄ ካላችሁ ኮሜንት መስጫው ላይ አስቀምጡልኝ። ማንኛውንም ጥያቄ የትኛውንም ሀሳብ እቀበላለሁ ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣው ይህን ይመስላል። አመሰግናለሁ። ሰላም ሁኑ።